እንዴት ነህ? በጣም ይቅርታ ያለፈርኩት የተሳሳተ ክፍል ውስጥ ገብቼ ስለነበር። እሺ ምን ግልጥ አለ? ዶክተር የሆነ ችግር እንዳለብኝ ይሰማኛል። በጣም ጥሩ፣ ትክክለኛው ቦታ ነው የመጣው። በችግር ስላለብኝ ስፔሻላይዝ አድርጌያለሁ። ችግር ባይኖርብህ ኖሮ ወደ ቀጣይ ክፍል ልክ ነበር። ማለት ዶክተር አለ አይደል የሆነ ነገሬ እንደጠፋ ይሰማኛል፣ ግን ደግሞ ምን እንደሆነ አላውቀውም። የማይታየው ችግር የጥንት ጠላቴ ምንድነው ደግሞ እሱ? ድብርት ሊሆን ይችላል፣ ጭንቀት ሊሆን ይችላል፣ ድካም ሊሆን ይችላል፣ ወይም ደግሞ ከዩኒቨርስ ሚሴጅ እየተላከለ ሊሆን ይችላል። ተንፈስ። ዋው ዶክተር፣ በቃ አየር እየሰጠኸኝ ነው። ችግርህን ላገኘው አልቻልኩም። በእንቅልፍ ትተኛለህ? አንዳንዴ ችግር ያለባቸው ሰዎች ብሔራዊ መልስ። ድካምም ደግሞ ይሰማኛል። ድካም? አዎ። እንኳን ደስ አለ። እንኳን አብሮ ደስ አለ። የሰው ልጅ ለማለት ነው። በጣም አመሰግናለሁ። የስ ይገርማል። አሁን እኔ የምለውን ትላለህ። አሌሌላ ሙስ፣ አሌሌላ ሙስ። ደህና ነኝ በል። ደህና ነኝ። ኖ በኮንፊደንስ ልክ አክስትህ ያልበላሁን ምግብ በልተሃል ብለህ አንተ ደግሞ አልበላሁም ብለህ እንደምትላት አይነት። አልበላሁም ማለቴ ደህና ነኝ። ቀጣዩ መስመር ደግሞ አሌሌላ ሙስ፣ አሌሌላ ሙስ። አእምሮዬ ድራማ እየሰራብኝ ነው። አእምሮዬ ድራማ እየሰራብኝ ነው። ልክ አይምሮ እያየህ እንደሆነ አድርገህ በለው። አሌሌላ ሙስ፣ አሌሌላ ሙስ። አእምሮዬ ድራማ እየሰራብኝ ነው። ግን ተፈውሰሃል። ቴንኪው ዶክተር። የስ በጣም ጥሩ ነበር። ግን በሽታ ምን ነበር ማለት ነው? በጣም ቀላል። አየህ አይምሮ ኦቨር ሪያክት እያደረገ ነበር። ሀሳቦች ደግሞ ጂምናስቲክ እየሰሩብህ ነበር። ሰውነት ደግሞ ብሮ ተረጋጋ፣ በህይወት እኮ አለን እያለ ነበር። ባጭሩ ችግር ጭንቀት ነበር። ጭንቀት። ስለዚህ አልታመምኩም ማለት ነው? ትክክል። በፍጹም። አየህ ጭንቀት ህመም ቢሆን ኖሮ ዓለም በሙሉ አንድ ትልቅ ሆስፒታል ትሆን ነበር። ምን ታደርጋለህ መሰለህ? ሌላ ጊዜ አይምሮ ሲጨነቅ መዝናናት ፈልጎ ሀሳቦች ሊቆጣጠሩ ሲሉ ደግሞ እንዲህ በላቸው፣ ዛሬ ስራ ይዣለሁ፣ ቢዚ ነኝ፣ ከሰላሜ ጋር ሽርሽር ወጥቻለሁ በላቸው። አሁን ያልከው ነገር ዶክተር የሆነ ስሜት አለው። እዚህ ጋር ነው ጠቅ ያደረገኝ። እንዴት? አየህ እኔ ዶክተር ታካሚዎችን ማከም ደግሞ ስራዬ። በጣም እኮ የምትገርም ዶክተር ነህ። አውቃለሁ ማለት ግን ሰዎች ይሁን አድንቆ ያውቃሉ? ሽልማት ሰጥተውስ ያውቃል? ሰዎች ንፉጎች ናቸው። ግን ዶክተር ለአንተ የሚገባ የኖቤል ሽልማት ነበር የሚገባ። አመሰግናለሁ። አንተም እስካሁን ከገጠሙኝ ታካሚዎች ምርጡ ነህ። የስ የጥበብ በር፣ የተሳሳተ በር ነው የከፈትኩት። መልካሙ ነው ይሁንልህ። አመሰግናለሁ ዶክተር። ቴንክ ዩ ዶክተር። የስ መልካሙ ነው። መልካም ቀን። ቻው። ይገርም ዶክተር። ኮን አይስቲን ፈታ ነው ማለት ፈታ። ያልኩን አድርግ።